በማለትም ተናግረዋል። ሁለተኛ ጊዜ ነው የምሳተፈው። አምና ተሳትፈናል፣ ዘንድሮ ሁለተኛዬ ነው። ውድድሩ ያው በጣም ደስ ይላል። የጂሞች ነው አጠቃላይ በጣም ነው ደስ የሚለው ለጤነኛ ሰው። በጣም ከሌላው ጊዜ ደግሞ ለየት የሚያደርገው ምንድነው ዛሬ በጣም ብዙ ሰው ነው ያለው። ካምኖ የተለየ ብዙ ሰው ነው ያለው። በዛ ላይ ሜዳሊያውም የተለያየ አይነት ነው። ቀድሞ የገቡ ሰዎች አሉ፣ ሁለተኛ ላይ ሶስተኛ ላይ እንደዛው ስለሆነ ደስ ይላል በጣም ነው ደስ የሚለው። በጣም ብዙ የዘንድሮ የሰው ቁጥሩም በጣም ብዙ ነው። ከበፊቱም የተለየ ነው። በደንብ ኦርጋናይዝድ የሆነ ነውና ከዛ ውጭ ደግሞ ብዙ አሰልጣኞችን አዲስ አበባ ውስጥ ያሉ ትሬነሮችን ብዙ ጂሞችን ያካተተ በመሆኑ ለየት ያለ ነው ብዬ አስባለሁ። የዘንድሮ በብዙ ነገር ያው ከባለፈው አመት እጥፍ 3 እጥፍ ጨምሯል። በጣም ትልቅ ፕሮግራም ነው የተዘጋጀው። በጣም ለፍተንበታል። በተለይ ቸሪ በጣም ብዙ ነገር ነው ያሳለፍንበት። እንደዛውም ሆኖ ሰው በጣም ጥሩ አቀባበል ነበረው። እንደምታየው አሪፍ ዝግጅት ነበር። በሁሉም የእድሜ እርከን ያሉ ተሳታፊዎች የተሳተፉበት የፌስቲቫል በእድሜያቸው የገፉ ሰዎች ለጤናቸው ትልቅ ጥቅም እንዳለው በመግለጽ ፌስቲቫሉ በተለያዩ አካባቢዎች በማድረግ ሀገር አቀፋዊ ማድረግ ተገቢ ነው በማለት ለአሻም ተናግረዋል። ቆንጆ ነው። ሁለተኛ ጊዜ ነው ይሄ እና ቆንጆ ነው ውድድሩ። ዘንድሮ ብዙ ሰው ያለ መሰለኝ ካምናው። ሙሉ ጤና ያረጋል። ይሄው እኔ ጤነኛ ነኝ፣ ምንም ችግር የለም። 80 አመት ሙሉ ችግር የለም። አንድ ጊዜ ችግር አለ፣ ግን እሱን እንደገና ይመታል በስፖርቱ። ይሄ ሁለተኛ ጊዜ ነው። ውድድሩ ጥሩ ነው። አሁን ህዝቡም በጣም ተነሳስቷል እና በየጊዜው እንትን ቢል አሪፍ ነው፣ ደስ ይላል። ህጻኑም አዋቂውም ሽማግሌውም ወጣቱም በሙሉ አለ። በጣም አሪፍ ነው። አይነት ውድድሩ ሊተላለፍ መፈልገው በየቦታው ሆኖ አሁን በዚህ ነው